ሰላም እንዴት ናችሁ ዩቲዩባውያንስ እንዴት ናችሁ? ዛሬ በአዲስ ቪዲዮ ከቻሳ ብላችሁ ዛሬ እንደማደርገው ጎስትን ዲቴል አስገባታለሁ። መኪናው ምንጣፉ ሁሉ ነገር ወርዶ ተበታትኖ ዲቴል ይታጠባል፣ ዲቴል ይገባል። ከዛ በኋላ ከዲቴሉ በኋላ አንዳንድ ማድረግ አለብኝ ብዬ የሚሰሙኝ ነገሮች ማድረጋቸዋለሁ። ዳስ ፕላን ፎር ቱዴይ። ሶ በዛሬው ቪዲዮአችን የሚሆነው መጀመሪያ እንሄዳለን የጎስት ቦዲ ስቲከር ነው የሚባለው፣ ቦዲ ስቲከር ሳይሆን የቲንቱ የተወሰነ ለቋል ባለኛው ሳይሆን እሱን ቲንት እናስተካክለዋለን ከሶፊ ሄደን ከእሱን ካስተካከልን በኋላ አይ ቲንክ ጀለሶች ማግኘቻቸው ከዛ ቀጥታ ወደ ዲቴል ስፓት ነው የምንሄደው ማለት ነው። የምንሄደው ደግሞ ወደ ፕሮካርቦች ነው። ፕሮካርቦች ማለት በጣም ያበደ ስፓት ነው። ላይክ መኪናችሁን አብጠርጥሮ ለማጠብ እና ዲቴል ክሊኒንግ ለማድረግ በጣም ያበደ ስፓት ነው። ስለዚህ አሁን ወደ ፕሮካርቦች እንሄዳለን ማለት ነው። ያው ዘይደም መኪናችን ዲቴል እናሰራታለን፣ ታጠባለች ምናምን ልክ እንደ ኪንጎ ማለት ነው ፏት ላለች። ከዛ በኋላ በደንብ እንትኖችን ክፍተቶችን ማየት እንጀምራለን ማለት ነው። ያኔ የሚሰሩ ነገሮች ካሉ እናስተካክላቸዋለን እና ለእናንተ የሚመጥኑ ላይክ ቆንጆ የሆኑ ከኢንጂን ሞዲፊኬሽን ጀምሮ እኛ ሀገር ያልተሞከሩ አዳዲስ ነገሮችን በመኪናው ዙሪያ ለመሞከር ብዙ ነገሮችን ለማድረግ ያው ከኪሴ ስለሆነ እያወጡ ያሉት ለዛ ነው። ቪዲዮ የተወሰነ እየቆየባችሁ ያለው ፕሮግረሱ እንደዚህ የተባተተ ያለው ጅስት የፋይናንስ ጉዳይ ነው። ስለዚህ እናንተ እዚህ ላይ የተወሰነ ሰፖርት ብታሳዩን ሌላ አይደለም፣ ጀስት ላይክ፣ ሰብስክራይብ፣ ሼር ምናምን ብታደርጉልን ኢትዮጵያ ውስጥ ያላችሁ ደግሞ የተወሰነ በቪፒኤን ብታዩልን ምናምን በጣም ያግዘናል፣ በጣም ይረዳናል ማለት ነው። ሰው ያኔ ለእናንተም ዲዘርቭ የምታደርጉት አይነት ኮንተንቶችን ይዤ መምጣት እችላለሁ ማለት ነው። ስለዚህ ፍቅራችሁ በዚህ መልኩ አይለይም። ከመጀመሪያው ጀምሮ የነበረው ፍቅራችሁ እስካሁን ምንም ሳይጓደል እንደቀጠለ ነው። ሰው ከዚህ በኋላ ምናምን ፍቅራችሁ አይለይም ለማለት ያክል ነው። ይመቻችሁ። የሳይ እንውጣ። የሳይ አሁን መኪናችን ውስጥ ገብተናል። ጎስት በእግዚአብሔር ስም በጣም ሊቆሸሸችው በጣም ማለት እና አሁን ዝም ብዬ ውሃ ዘይት ማንቼ ጋርጊ እያሟሟኳት እና የምናስተካክለው ይህንን ነው። እዚህ ጋር ስቲከሩን እራሳችን ነበር የሰራ ነው እና ዩት መስቶት አያስከፍትም። አሁን እንደዚህ እየተራራጠ ነው። ስለዚህ ይህን ነገር እናስተካክለዋለን በፈርስቲንግ። ከዛ በኋላ በቃ ወደ ፕሮካሮች ነው የምንሄደው። ይሄኛው ደህና ነው፣ ይሄ መጥፎ አይደለም፣ ይሄ ጥሩ ላይ ነው ያለው። ያኛው ግን ትንሽ እያስቸገረ ነው። ስለዚህ እሷን ነገር ትንሽ ፊክስ አድርገናት ምናምን ከዛ ወደ አጠባ ነው የምንገባው። በጣም የሆነ ሽታ አለው። ምን አለፋችሁ ቆይ ሀሳቢ በደንብ ጠቅላላ አድርጌ ስነግራችሁ የሆነ ሽታ አለው። የምን ሽታ እንደሆነ አላውቅም ኤግዛክትሊ፣ ግን ሽታ አለ፣ የሆነ የሚደብር ሽታ አለው። ከዛ ደግሞ አት ሴም ታይም ደግሞ በጣም ቆሽሿል። በጣም አንድ ፊልድ ወጥቼበት ነበረ መስክ ገጠር ውስጥ ሆና እዛ አቧራ ብቻ ነው እና በቃ ከዛ ከመጣ ራሱ አልታጠበም መኪናው። ሰው የዛም ይመስለኛል በጣም ቆሻሻል፣ በጣም ቆሻሻል። ሰው አሁን እነሱን ነገሮች በደንብ ዲቴል መታጠብ አለባቸው። ሰው አሁን የምናደርገው የሚሆነው እሱ ነው። መኪናውን ወስደና በደንብ ዲቴል በደንብ አርገፍግፈን እናሳጥበዋለን ምናምን። ከዛ በኋላ በቃ ብናደርግለት የምንለውን ነገር እስኪ እናስበት ነው የሆነ ነገር እናደርጋለን። አንዳንድ ልክ ያሉ ነገሮች እያዩ ስለነበር እነሱ መፍትሄ ማግኘት ከቻልን እስኪ የሆነ ነገር እናደርጋለን። ኢንጂናይዝም ትንሽ እያስቸገረች ነው። እሷን ማስተካከላታለሁ። ሶ ዳስ ዘ ፕላን ፎር ቱዴይ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። በጣም ወዳችሁ ይመቻችሁ። የሰው ሽቱ መኪና ውስጥ መታችሁ የሰው ሽቱ አትነካኩ። ደፋው እኮ የጋራጅ ልብስ ላይ ትነፋበታለን። ስቲከር እሺ ላጥ የሰላም ሰረይት አላበራሽም እኮ ወንድሜ፣ አላበራሽም። በቃ ትቆያለሽ መሰል ሶፊ። ጨረስን። እሺ ከዛ ስንት ነው ተከሯ? እዛ አሁን ምን ታደርጋለህ መሰለህ? ይቺ እንደዚህ ነው የምታነሳው፣ ግን ነፋ አድርገን አላት ዋልደው አለ። ሳሙና ግን ያስፈልገናል። ሳሙና የለሽም? ቤት መመላለስ ነው ያስፈልጋል። ያው ሱቅ ከመመላለስ ቤት ይቀርባል ብዬ እኮ። አይ ሱቅ ይቀርባል። ኪሳችን ከራቀን ነው ቤት መመላለስ። ቤታችሁ የለም? ላርጎ አላቸው እነ ሶፊ። ላርጎ ሀብታው ናቸው። ላርጎ ፋብሪካ አላቸው አይደል? አንድ ነው። ሶፊ ራሱ ገለውን በላርጎ የሚታጠበው ላርጎ ባጃክስን ናቲ ላርጎ ያውቅ። እኔ እንደማንም በላርጎ አልታጠብም ማለት ታውቃለህ። እኔ እንደማንም በላርጎ አልታጠብም ማለት ታውቃለህ። ፕሮፌሽናል በፒኮክ ነው አንተ የኔን ራፕ ለጥፍል ይሻላል እንዴ? ከዛ አረ ምንም አይችልም። አንተ በምን እንደሚያሹ በስማ
አይሰራም። በቃ ትሁን አይሰራም ማለት እና ቢነቃል እስከዛ መስራት አለበት። እንደኛ አይነት መኪኖች ላይ ግን ይሰራል ነው። ይሰራላቸው ለካርጋዮች እንትን አለ ዲስካውንት አለ ብላ እንደ ዲስካውንት ነው የገንዘብ ችግር የለም። ባይሆን ናትን አድርጉ ይሄ ነገር ተተነካካ ተጋጭ እሷን ያዘጥና ለምን አንድ ስቲከር ለአራት ለአንተ ሲሆን ችግር የለም።
ሶፊና ጓደኞቹ የስቲከር ለጣፊ ግን ይኸኛው ቢያልቅልን ለምን መሰለህ ስንወጥረው እንዳያጠረው ወይ ምናምን ጭርስ እናድርጋት ነው እንዴ? እንዳለ ቆሽሿል። ገመድ፣ ጫማ፣ ክሪክ፣ የዝም ብሎ ገመድ፣ ብሎኖች፣ የዘይት እቃ፣ የስቲከር ቆራጭ የሌለ ነገር የለም። ፏ እናደርገዋለን። የመኪና ቆሽሿል ሲባል ዝም ብሎ ቆሽሿል አይደለም። ይላችሁ እንዳለ ቅጠል ምናምን ጣሪያው ሌላ ብክትክት ነው ያለው። ቪዲዮቹ እንደዚህ እጀታው ራሱ ማምና እንዳለ ገምቷል፣ ሊትራሊ ገምቷል። አቆሻሸሹ እንዳለ ቤልቶቹ ጣሪያው እንዳለ ብክትክት ብሏል። አሁን ይህን ትራንስፎርም እናደርገው እንዳለ ኤቭሪቲንግ ዲቴል ነው የሚሰራው። ዳሽቦርዱ እንዳለ ሲያስጠላ ቆሻሸሹ ሁላ ነገር ነው ትራንስፎርም። የሶፊ ከተር እዚህ ጋር ብቻ ዛሬ ትልቅ ትራንስፎርሜሽን ነው የምናደርገው። ከዛ ደግሞ ይሄ ሞተር ይታጠባል፣ ችግር የለውም። እሺ ችግር የለውም። ሃይላንድ ክዳን ነበረች ታያት። ሞተራችን እንደምታዩት በደንብ በክቷል እና በቃ ኢንጂን ፓርቲ ይህን ይመስላል። መስታወቶቹ እንዳለ ክትክት ቆሸሸች ብሏል። ይህንን እንዴት እንደማሳያቸው ከታያቸው አላውቅም። በጣም ቆሽሿል። ምን ያልቆሸሸ ነገር አለ? መኪና አይመስልም። ቅርብ ሰዓት የሰራ ነው ቴንተና። አሁን ወንበሮቻችን እየተፈቱ ነው። ቺማ አስቸጋሪ ወንበር ነች። እቺ አስቸጋሪ ወንበር ነች። ሌሎቹ ሹፌሩ ተከባድ አሁን ሙሉ ይፈታና ይሄ ምንጣፍ ይወርዳል ማለት ነው። ይህም ብቻውን ይታጠባል። ታች ብረቱ ላይ ያለውን ቆሻሻ ይነሳል ምናምን። እንደዛ ነው ሀሳቡና አሁን ስራ በደንብ ተጀምሯል። መቆሸሽ ግን አንድ ሁለት የለውም። በኢየሱስ በጣም ነው የቆሸሸው። በመጨረሻ ምንጣፋችን እዚህ ጋር እንደምታዩት ወታለች። ወታ እዚህ ጋር ቺል እያደረገች ውስጡ እንደዚህ ባዶ ሆኗል ማለት ይሄ ሂት ምናምን ነገር ነው። ሂት ሳምቲንግ የሆነ ነገር ነው። ከዛ እዚህ ጋር ሀርነሶች ምናምን አሉ። ኦኬ እቺ ነገር
እቺ ለእንትን የታፕሲል ነች። እቺ የወንበሩ ነች። በስመ አብ እዛ ጋር 10 ሳንቲም አለ። በኢየሱስ እዚህ ጋር 10 ሳንቲም አለች። 10 ሳንቲም የሳይ ትሬዠር ሀንት እያደረግን ሌላ ምን ልናገኝ እንችላለን? እንደፈራሁት ቆሻሻ አይደለም ግን በጣም ቆሻሻል ብዬ ፈርቼው ነበር። ግን የበረሮ ማት እያያችሁ ነው። በረሮ ብቻ ነው በረሮ ብቻ ሊትራሊ ከዛ በጣም ቆሻሻል ቆሻሻል በጣም ግን እንደፈራሁት አይደለም በረሮ አሁን ኦልሞስት ያለባት እንከኖች ወይም ቆሻሻዎች እየወጡ ነው። መንጣፉ ወጥቷል፣ ወንበሮች ወጥቷል፣ የማርሻናት ና ብዙ ወጥቷል። አሁን መኪና እንደምታዩት እርቃኗን ቀርታለች። ጎስትማ ነው። ይህም ይወጣል ይመስለኛል። አሁን ይላችሁ እኛውም ወጥቷል። ኮፈኑ ግን እግዚአብሔርን እንደፈራሁት አይደለም። እኔ በጣም ከዚህ የባሰ ዘግናኝ ነገር ጠብቄ ነበር። አንድ ብር በጣም ትሬዠር ሀንት እያደረግን ነው ወይ ደግሞ እኔ አሪፍ አንድ ብር አግኝተናል። እሺ አሮን ወሬልስ ምን ማግኘት እንደምንችል ከዚህ ሌላ ግን ከበረሮ ባለፈ እግዚአብሔርን ንጹህ ነው። ራሪ ፈርቺ ነበር እንደው ይሄ ቺልድ ነው። እዛው ኩል ነው ለሹፌር እንዲሁ ጥንቃቄ ይደረግ። አሁን ባለው አየር ጎስት እንደዚህ ተፈታቷለች። ሶፋ ፏት ወድናሩ በደንብ አሳያችኋለሁ ዲቴል። እስካሁን ግን እዚህ ላይ ደርሷል። ሞተሩ ያው ይሄን አይታችሁታል። ይሄን በደንብ አይታችሁታል። ከዛ ሞተሩ እንዴት እንደበከተ ፏት ይደረግ። ዋናው እሱ ስራችሁ ደግሞ አስተማማኝ ያዩት ነው። በአዲስ ቤት መሰል በጣም የሚያምረው ጣሪያው አሪፍ ላይ ነው። ሲደርቅ ደግሞ የባሰ ነው ማለት ነው። ሲደርቅ በጣም ያምራል። ያዩት ነው በጣም የሚያምር ፏፏ ያለሽ ይሄን ቤልት እያዩት እኮ ቅይር ነው ያደረግሽው። በጣም የሚያምሩ አሪፍ ላይ ናችሁ። በርቱ እንግዲህ አይ በመጨረሻም ደርሰናል። የማይደርስ ሰው ረጅም ሰው ቶሎ አይደርስም ይባላል። እውነት ቪዲዮ ላይ እስኪ ዘርጋው ግረን ቪዲዮ ላይ አረዛዘም ይኸውልህ ከዚህ ጀምሮ እዚህ ድረስ በየሰዓት ምንድን ነው እንደዚህ? እኔ መኪና ውስጥ ፊት አታደርግም እኮ እኔ መኪና ውስጥ ፊት አያደርግም እኮ ይጨናነቃል በጣም እንዲህ አትሊስት የሆነ ነገር ስፔስ ተብሎ ነበረ። እሱ የሚነዳው እንደሱ ጀልጋግ የሆነ መኪና የሚነዳው ረጅም ደም ያክል መኪናው ራሱ እሱ ነው የሚያክለው። አንተ እኔ ግን ከጊዜ ወደ ጊዜ እየወደድኩት ነው። ስፋቱ ደስ አይልም። ማኑዋል ቢሆን ኖሮ ነው። ማኑዋል አውቶማቲክ መኪና አይደለም። ሺት ነው ሺት ቦክስ ተመችታኛል። አውቶማቲክ ስለሆነች ማድረባ ስንት ዓመት ምረት ነው? 2004 ነው። የኤምባሲ መኪና ነች መሰለኝ። ኤዩ መሰለኝ እንጂ እንትኗ እኮ ፒስ ነበረ እኮ። እንዴት ግን ዳርክ ቲንት አላደረጉትም ነው ገርሞኝ። እዚህ ቆሞ መሰለኝ ተነፈሰው። ይቺን ጀለስ ምን አደረገ? እንደዚህ አድርጎ እንደዚህ ሊፈለቅቃት ማለት ነው። የተሰብሮ ነው ለእኔ ፕሩቭ ሊያደርግልኝ ተሰብሮ ነው። የደከምክ ሰው ሻምፑ አይ ቲንክ የመኪና የክሊነር እንትኖች ናቸው። ፕሮ ካር ዋሽ ባይ ዘ ዌይ ላይክ በጣም ሎድድ ናቸው። ላይክ when it comes to the detailing material ምናምን ይኸውልህ ፎም ክሊነር አለ፣ ሞተር ፍለሽ አለ፣ የታየር ፎም አለ፣ ኢንጂን ሰርፌስ ክሊነር አለ፣ አፖልስትሪ ክሊነር አለ፣ የታፕስተሪ ምናምን ማጽጃ፣ የታየር ጄል አለ ምናምን እና በጣም ሎድድ ናቸው። ብዙ አይነት እንትኖች ራሳቸው ናቸው የሚያስመጡት ምናምን ያበረሻችሁ ማለት ኢቭን ዶ ይላችሁ በሩን በጣም ነው የሚያምረው። ሰው የሚባል አይደርስም እዚህ አካባቢ። ይኸውልህ እኔ መኪና ውስጥ እገባለሁ ምናምን ካሁን በኋላ
እሰይፍሃለሁ። ማንም ሰው በእኔ መኪና ሄድም አገው ምን መኪና ውስጥ አንተ እንዴት እንደተቀየረ አይተዋል? ጣሪያው እንዴ ያን የመሰለ ጥቁር ጣሪያ ባካ አንተ ናናት እንዲዝቅ ስለማይል በፀጉር እየነካብኝ መርድ አጭር ነው አይደርስም። ከጣሪያ ጉዳይ በጣሪያ ጉዳይ ተጠያቂ ለሁሉም ጥፋት ተጠያቂ አንተ ነህ ረጅሙ አንተ ነህ ረጅሙ። ሌላው አይደርስም፣ ሁሉም አይደርስም። ምን ነው ዋተር ፕሩፍ ነው። አይ እንትን መፍትሄ አናውቃለን። አርጊ መጥቷል። 2000 ሲሲ በ6 ሲሊንደር ሁለት የኔ ሁለት አንድ እቤት አልመጣም እንዴ? ሶስቱን አላየሁም እንዴ? ሁለት እኮ ነው። ቪዲዮ ላይ ነብይ ወይኔ የቤት ከመጣሽ የቤት ካየሹ የኔም እንደዚህ ዋጓን እንዳደገኛ ገፍተን መኪናው በግማሽ ነው እኮ እኔ እንዴት እንደወጣ ፈጣሪ አትርፎ ነው። ሰተን ነበር ለትንሽ ሰተን ነበር። ያው አየር ላይ ነው ያለው ጎማው። ዝም ብሎ ይታጠብ በሚለው ይታጠብ እንጂ በጣም አይመጣውም። ሊትራሊ ልክ ባሊ ላይ ቁጭ ብዬ ፔዳሉን ስረከው ፔዳሉ ትንሽ ጠንከር ያለ ነው። እኔን ነው የሚገፋኝ ወደኋላ። ምንም አይነት ባላንስ ማድረግ አልቻልኩም። ምንም ማድረግ አልቻልኩም። ከዛ ዝም ብዬ እየጀለጥኩት ነው። ጀስት ይሄን ታወርደውና ያንን መጫን ምንም ኮምፕሊኬትድ ነገር ነው። ሌላ ነገር አታሰረኝ። ያሳይ ቢማን ያገኘናትን ቢም ከውስጥ ከፍተን እያየናት ነበረ። እዚህ ጋር አውቶማቲክ ትራንስሚሽን ነች። the first ኖኖ አውቶማቲክ ትራንስሚሽን ነች። ግን ኖርማሊ ጽድት ያለች ነች። ሰንሩፍ የላትም እንደኔ አክቹሊ ከኔ ጋር ኦልሞስት ተመሳሳይ የሚባል ኢንጂን ታይፕ ነው ያላት። ኢንጂኗን ላሳያችሁ። አይ ቲንክ ይሄ የዓመተ ምህረቱ ከፍ ያለ ነገር ነው። የዚህ አይ ቲንክ M54 ነው የኢንጂኑ አይነት እና ዓመተ ምህረቱ ትንሽ ከፍ ይላል። ከኔ ወደ 2003 አካባቢ ነው። 2003 እርግጠኛ አይደለሁም ግን 2003 ምናምን መሰለኝ። እዚህ ጋር እንደምታዩት ከኔ ጋር ኦልሞስት ተቀራራቢ አይነት ኢንጂን ያለው ግን የሲሊንደር ሳይዙ ይለያያል። እኔ 2500 ነው፣ የዩኤስሲሲ ነው። 2000 ሲ ያው ፐርፎርማንሱም እንደዛው ነው። አሪፍ የሚባል ፐርፎርማንስ ነው ያለው። ግን ኪንጎን እንዳገኘውበት ኮንዲሽን አንፃር ይሄ በጣም ጥሩ የሚባል ኮንዲሽን ላይ ነው ያለው። አይ ቲንክ S54 M54 የሚባል ኢንጂን መሰለኝ። ሞስት ቲንግስ አር አሪፍ ጥሩ ነገር አላቸው። ጸዳ ያለ ነው። ሂት ሺልድ አለው። ብዙ ነገር አለው። ኢትስ ካይንድ ኦፍ ግሬት ኢትስ አሪፍ እንትን እና ደግሞ ኢትስ ፎር ሴል ወደ 1.8 አካባቢ የተባለ ያለ ወይስ አውቶማቲክ ለሚፈልግ ሰው ነው። አሪፍ ጥሩ ቢባል ኮንዲሽን ላይ ያለ ይመስለኛል። አንዳንድ ነገሮችን ቼክ ሳደርጋቸው ለኪንጎ ትዊን አግኝተንላታል ማለት ነው። አውቶማቲክ እኔ በጣም የሚመችኝ አንተና ይህንን ያክል መኪና አውቶማቲክ ነው እኮ እንዴት እንደሚያናድድ 70 እና 80 ሺህ ሲደርስ ማለት ነው ግዴታ ፍሉይድ መቀየር አለብህ። ትራንስሚሽን በጣም አዛ ነው። ላይፍ ኢዝ ጉድ with BMW የአዲስ ከኤምባሲ ወጣ ነው ወደ ይዞራ ነው የተባለ ያለው። ስለዚህ anyone who can buy the BMW መግዛት የሚፈልግ ሰው ካለ መግዛት ይችላል። በጣም የወደድኩት ነገር ደግሞ ባምፐሩ የኤም3 ባምፐር ነው። የኤም3 ባምፐር ነው ያለው እና አብዛኛው ነገሮቹ የሄድላይቶቹ ምናምን የተወሰኑ አፕግሬድ ናቸው ምናምን። ፋክትሪ ፕሮጀክተር ላይት አሉ። ከታያችሁ አላውቅም፣ የፋብሪካ ፕሮጀክተር ላይት አሉ። ኦቨርኦል ትንሽ እጥበት እንጂ ጥሩ የሚባል እንትን ላይ ነው። ቸርኪውም የፋክትሪ የቢኤምደብሊው ቸርኪ መሰለኝ 4 እግር ዲስክ ነው። ስናይስ ኳር ግን ላይ አንቺ ምንድን ነው ፊልም 1.8 ሚሊዮን ብር ግዛው ብትባል ትገዛው? አይ ካንት እንጃ። ቢኤምደብሊው ያን ያህል ጋምብል መውሰድ አልፈልግም አላልሽው። ብር የለውም ይኸውላ ኮምፕሌን ብር የለኝም። አደ ፍሪክ ይላል። የተበለጨለጨች መጣች ፍሪክ። እሺ
አሁን አታሰርም መኪና አይደለም ተው አለው ይላል። ታፋችን ሳንጨርሰው ይቺን ቤም ላሳይ ትገዛለህ። 1.46 ነች 2cc ነች። ደብል ቫኖስ ይሸጣል። የሚሸጠው 1.8 ውድ ነው እንዴ? ለአንተ ነው ብር የላችሁም። ብሮካስ ኒገስ ስክሪንሻት ታሳይ ፋራም ብላ ሁለት እሱ ራሱ ሲከፍታት ነበር። ግን ጥል እንዳይልባል በቃ በጀርባው ግባ። በስለ ብር ነው ያወራነው። ያው ነው ይሹፊ ሃይድሮሊክሱ አይሰራል። ደሴም ሺት ነው ግን እንትን ሲሊንደር ሳይዙ ይለያያል። እና ይሄ M54 የሚባለው ከቨር ምናምን ሲጨመርለት ይሁን ግብዳ ነው ይመስል ግን እንደምታየው እና ኮንዲሽንም አሪፍ ይመስለኛል። ይሄ 2000 እና ኤምኬ ኤምባሲ ነው የወጣው። ጉልበቱ ኢትስ አውቶማቲክ ብሮ ኢትስ ሺት ብሮ ሺት አስ ፋክ አላለም መቼም አይልም እንደዚህ አይወድም በግድ ሁለት የሚጣለኝ እኔ እሱንም አልወደውም እሱን ራሱ አልወደውም እኔ ለምን አትሄድም ይሉ አይ አሪፍ መኪና ነው። ቀስ ብለን እንዝጋው። ቀስ ብለን የምስታን አልገባኝም። ኮፈን ስታንድ ኦኬ። ሃይድሮሊክሶቹ ልትይ ነው? የደረስን ቸርኪ ይከባል። አይሽ እኮ አንተ በእንትኑ አቀበው በኮምፕሬሰሩ ቀለም መግዛት አለብኛ። እስቲ እንየው ማማ አንቺ መኪናሽ እየጸዳ ነው። ሃሪ እሺ መርሲዲስ ያት ምንድን ነው? ምራቴ ጀለስ በጣም ደሞስት ትክክለኛ መርሲዲስ ጋይ በቃ ደሞስት ኦርጋናይዝድ ጋይ ማለት የማዘሩን የሜካፕ ቦክስ ጀለስ እንትን እቃ ምናምን ማስቀመጫ አድርጎታል። የአንተ ፒንስ አለ እንዴት ጀመር? አንተ እኮ ምንም ነገር የለህም። ምን ኖሮ ያውቃል? ምንም ከዛ እንዲህ ስኩርት ጸዴ የሆነ ቸርኪ ያለች በእናታችሁ መርሴዲስ ሜርክዴስ አይ በጣም ኦርጋናይዝድ ሰው ጀለስ ትክክለኛ በቃ መርሲዲስ ጋር እግዚአብሔርን ትክክለኛ መርሲዲስ ጋር ፊቱን አይተህ በቃ የሽማግሌ ፊት ነው ያለው ትክክለኛ መርሲዲስ ጋር እና በማዘሩ የሜካፕ እቃ ነው ቱል ቦክስ ራሱ የሚያስቀምጠው ማለት ነው። ከዛ እዚህ ጋር ደግሞ የድሮ የተሳቢ የኢንትሪ ክሪክ አሉ። ምን ይሄ አውቶማቲክ ባይሆን በጣም ቀሽት ነበር እኮ ስዋፕ ካላረከው አይመጣው። የኔ ስዋፕ ነው አውቶማቲክ ነበር እኮ ማረኝ። እና ሞስት ፕሮባብሊ ቲንግ ኢዝ እየጸዳሽ አንተ መኪናን አይተዋል? ናየው እስኪ በእናትህ ዝገት ብቻ እኮ መኪና ዝገት ብቻ ነው እንዴ? እዛ ስር ዝገት ነግሬሽ the guy was መኪናውን የሸጠለት ሰውዬ አካል ጉዳተኛ ነው እና እግሩ አይሰራም ነበር እና እሱም አካል ጉዳተኛ ነው እሱ ግራ አይሰራም። ስለዚህ እንደዛ ነበር። ግን እኔ ማርያምን አታሷሽኝ፣ አልቆርጠውም። አታሷሽኝ። መኪናውን ወደዋለሁ ግን አውቶማቲክ ስለሆነ የሚደብረኝ እግዚአብሔር። ይሄ መኪና ማኑዋል ቢሆን ማለት ነው ዝም ብለህ አስበው። ላይክ ሁድ ቬንት ምናምን ትሰራለታለህ፣ ዋይድ ቦዲ ትሰራለታለህ፣ ብላክ አውት ታደርገዋለህ። ከዛ የሚገራርም ሪሞች ምናምን ትገጥምለታለህ። ከዛ በኋላ ላይ ስትሬት ታይፕ ታደርገዋለህ። አንተን መጀመሪያ ላይ እንዴት አባቱ እንደሚያምር ሁለት የማይሆኑ ሰዎች ናቸው። እና መርሴዲስ ደግሞ ከአንድ ደስ ከማይለኝ ነገሩ አንድ ዊንሺልድ ነው ያለው። ዊንሺልድ ዋይፐር አንድ ነው ያለው። ያው በቃ ይሄ አንድ ለእናቱ ኧረ አይደለም ሁለት ነው ደስ የሚል ይሄን ያህል የማይመቸኝ
እና ሄድላይቱን ይኸውላችሁ 40 ምናምን ኢንች ቲቪ ነው የሚያክለው ይኸውላችሁ። ግን እግዚአብሔር በጣም ፖቴንሻል የነበረው መርሴዲስ ነበር። የማይሆን ሰው እጅ ላይ ገባ እንጂ የማይሆን ሰው እጅ ላይ ገባ። አይ አንተ መንዳት ስለማችል ነው። አንተ ከፊት ተገጭቶ ገጨኝ ትላለህ። አይ አንተ ነህ ከፊት የገጨው። አንተ ነህ የገጨው። ያንን ቀይር 2 ቀይራለሁ። በተከዛ 6 አረ ቸርኪ አያምርም ግን ይሻላል። ግን ያኔ ይሄ ቢወድቅብህ ይሻል ነበር። እንዴት እንደተቃጠልኩ ያኛውን አሳያችሁ እንዴት አባቱ እንደሚያምር አክቹሊ አያምርም ግን ይሻላል። እያዩ ይሄንንም አስኩሮ እንትን አስቀባው። ይሄ ቀለም አለ እኮ የሚቀባ ብላክ ሄድ ነገር እንደዚህ ይሄንን አድርማን እንደዛ ነው የተቀባው። አስቀባው። መብራቱ መጀመሪያ ጥሩ ይሁን እስቲ አለገሩ አይበራም መብራት ባስ ፊዙና መኪናው ነው አንድ አይነት ናቸው። ከመኪናው ጋር አንድ አይነት ፊታችሁ ታውቃለህ። መኪና ባለቤቱን ይመስላል ይላሉ አበው ሲተሩት ያባ አቤት። ከዛ በኋላ የኔዋ ጉድ እየታጠበች ነው። የሳይ አሁን ከስር ያሉ ችግሮቿ እየተፈቱ ነው። የሳ ጉስቴው ከስር ፏፏ እየተደረገች ነው። አይዞን ንጹህ ነች ግን እግዚአብሔር ዝገት የለ ምን የለ ንጹህ ነች ከስር። ጎስትን ከምወድባቸው ሪዝኖች አንዱ ግራውንዷ በጣም ንጹህ ነው። ያው ስትሪት ፓይፕ ነው ያ የኤግዞስት ሲስተሙን እዛ ጋር ያያችሁት አይደል? ከዛ በኋላ ይኸውላችሁ ክሊን አስፋክ ጽድቅ ያለ። ከዛ እዚህ ጋር የእሳት ነው እንትናል እሳት ነው ጎማል። ፈጣሪን ያተረፈን መኪናው ኮላፕስ ከማድረግ ፈጣሪን ያተረፈን። አሁን እንዴት እንደምንወርድ እራሱ አልታሰበበትም። ፈጣሪ ነው የሚያውቀው። ቀስ ብለን እንወርዳለን በሱ። ግን አሁን ከስር ያለው ኪዝ እየተፈታ ነው። ከዛ በኋላ ከስር ያለው ጉዳይ ካለቀ በኋላ ቦዲ ምናምን ይገባል። ከዛ ፖሊሽ ይደረጋል ምናምን በቃ ከዛ ፏፈሽ ነው የሚለው ማለት ነው። ፖካዎች በዚህ አጋጣሚ መኪናችን እንደዚህ ትሪት ስላደረጋችሁልን በጣም ነው የምናመሰግነው። ማሳያችሁን ላቭን ሰፖርት በጣም ነው የምናመሰግነው። ይመቻል። መኪናችሁ ዲቴል ማሰራት የሚፈልጉ ሰዎች ደግሞ ስልካቸውን ከስራ አስቀምጥላችኋለሁ። ፖካዎች ይባላሉ። ቻው ታርጓችሁ በጣም ጸድ ያድርጋችሁላችኋል። ይመቻችሁ።